ምድር ባንተ ምክንያት የተረገመች ትሁን የተባለ ምድር የተባለ የአዳም ሰውነቱ ነው። ምን ሆነ አልኳችሁ? ሰውነቱ ምድር ተባለ። ምክንያቱም ከምን የተፈጠረ ነው? ከምድር የተፈጠረ ስለሆነ ምድር የተረገመች ትሁን የተባለው ሰውነትህ የተረገመ ይሁን ማለት ነው። ስለዚህ የሰው ዘር በሙሉ ተረገመ ማለት ነው። የሰው ዘር በሙሉ ተረገመ፣ የበደለም ያልበደለም። ለምን? ሰው ሁሉ ምድር ስለሆነ ማለት ሰው ሁሉ ከአንድ ከአዳም ስለተገኘ የአዳምን ባህሪ ስለያዘ ማለት ነው። ኩነኔ ኃጢአት መሃዱ ብሲ ወፂአ ኩሉ ተቀስፈ ባቲ። የኃጢአት እንግዲህ በትር ከአንድ ዛፍ ይቆረጥና ብዙ በግ ይነዳበታል። የኃጢአት በትር ደግሞ ከአንድ ዛፍ ከአዳም ተገኝቶ ዓለም ሁሉ ተጠቅሎ ተያዘባት ማለት ነው። ስለዚህ ወበከመ አሐዱ ብሲ ተኮነነ ኩሉ ዓለም ከማሁ በጽድቅ አሐዱ ብሲ ይጸድቅ ኩሉ ዓለም ይላል ቅዱስ ጳውሎስ ሮሜ ምዕራፍ 5 ላይ ሲናገር፣ በአንድ ሰው ኃጢአት ምክንያት ዓለም እንደተፈረደበት በአንድ ሰው ጽድቅ ሁሉ ይጸድቃል ብሎ እንደተናገረ በአንድ ሰው። ምክንያቱም እኛ ምድር ነን። ምድር የተረገመች ትሁን ሲባል በእኛ ላይ ጭምር ያረፈ መርገም ነው። ኃጢአት በዘር ስለሚተላለፍ ሳይሆን እኛ ምድሮች ስለሆነ እኛን ጭምር የረገመ ነው። ስለዚህ የወደቀው የአዳም ባህሪ ነው እኛ ያለን ማለት ነው። ስለዚህ ይሄ ሙሱን ጉስቁል ነዳይ ባህሪ ኖረን ማለት ባህሪ ማለት ሰው ተለይቶ የሚታወቅበት የሰው ልጅ ምን ማለት ነው? ማንነቱ፣ ጥንተ ተፈጥሮ ውስጥ ያለው ማንነቱ ማለት ነው። ውስጥ ኢለመንቱ ባህሪ ይባላል። ለሰው ልጅ ሲሰጥ ነው። ለእግዚአብሔር ባህሪ ሲባል ሌላ ትርጉም ነው ያለው። ስለዚህ ሰው አራት ባህሪ ነው ያለው ሲባል አካሉ የተገኘበት ጥንቱ አፈርነት፣ ውሃነት፣ ነፋስነት፣ መሬትነት ነው። ይሄ ባህሪው የጎሰቆለ ጉስቁል ህሙም ሆነ ማለት ነው። የታመመ ሆነ። የታመመ ጎስቋላ፣ ነዳይ፣ ችግረኛና የዛገ የተዳፈነ መርገም የተጫነው ሆነ ማለት ነው። ዝገቱ ሲልቅለት ብረቱ እንደሚጠራ ልጅነታችን ጨርሶ አልጠፋም፣ ግን የጎሰቆልን ሆን ልጅነታችን የተዳፈነ ሆንን። ያ በዚያ በኋላ ምን ሆነ ማለት ነው? ባህር ውስጥ ቅዱስ ዮሐንስ አፈወርቅ እንደሚናገረው ባህር ውስጥ እንደሚዋኝ አሳ ሆነ የሰው ልጅ ይላል። ባህር ውስጥ የሚዋኝ አሳ የፈለገ ነገር እንደው ተሰብስቦ እንደው 1 ሚሊዮን አሳ ባህር ለባህር ቢርመሰመስ ድምፃቸውን በውጭ ሆነ ልንሰማው አንችልም አይደለም። ስለዚህ የሰው ልጅ ቢጮህ ጸሎቱ የማይሰማ ሆነ ማለቱ ነው። ቅዱስ ዮሐንስ አፈወርቅ የሰው ልጆች ባህር ውስጥ እንዳለ አሳ ሆኑ ሲል አሳ ተሰብስቦ የፈለገ ቢሆን ምንም ለውጥ እንደማያመጣ አባቶቻችን 5500 ዘመን የጮሁት ጸሎት ሁሉ ረብና ጥቅም በቆየት የሌለው ሆነ፣ የማይረባ የማይጠቅም ሆነ። ጽድቃቸውም እንደ መርገም ጨርቅ ሆነ። ወኮነ ጽድቅነ ከመ ጸርቀ ትክቶ እንዳሉ መርገም ጨርቅ። የመርገም ጨርቅ ማለት ምን ማለት ይመስላችኋል? የመርገም ጨርቅ ማለት እንግዲህ በፊት የሴት ልማድ ሲመጣባት 7 ቀን የረከሰች ናት ይባላል። በመጽሐፍ ቅዱስ እንደተቀመጠው ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምሮ እንደተጻፈው 7 ቀን የረከሰች ናት። ታዲያ ምን የፈለገ ንጹሕ ጨርቅ ከሳጥን አውጥታ ብትለብስ እሷ ከለበሰችው ያው ምንድን ነው? የረከሰ ነው። ያን ጨርቅ የነካ ሁሉ ደግሞ የረከሰ ነው። በጣም የሚያስገርመው እሱ እንደሱን የነበረው እንደ መርገም ጨርቅ ሆነ ጽድቃችን ያለው። ወይም ደግሞ ንጹሕ ልብስ የለበሰው ሰው ከዚያ መርገሟ የመጣባት አንዲት ሴት ከሆነ ነገሯ የሆነች ነገር ብትነካው ከሰው መሃል ለብሰውት ሊቆሙ እንዲያሳፍር ሌላው በሙሉ ከጫፍ እስከ ጫፍ ንጹሕ ሆኖ በአባቶቻችን ዘመን የነበራቸው ጽድቅ የአዳም መርገም መሃል ላይ ቁጭ ብላ በእግዚአብሔር ፊት የማታቆም ነበረች። ጉስቁልና የተጫነው ነበረ እመቤታችን። ስለዚህ እርግማን ስለተጫነው ሰው ሁሉ በዚህ እርግማን እየተፍገመገመ በነፍሱ ሲኦል ይወርዳል፣ በስጋው ይፈርሳል፣ ይበሰብሳል። ምክንያቱ ቅዱስ ጳውሎስ ሮሜ ምዕራፍ 6 ቁጥር 4 ላይ እንደሚነግረን ሞት የኃጢአት ደመወዝ ነው ይላል። ሞት የኃጢአት ደመወዝ ነው። የኃጢአት ደመወዙ በመሆኑ ምክንያት የሰራነውን ዋጋ ሞት አገኘን። ሞቱም 4 አይነት ሞት ነው የሆነብን። የነፍስ ሞት፣ የስጋ ሞት፣ መንፈሳዊ ሞት፣ የህሊና ሞት የሚባለው እነዚህ 4 ሞቶች አጋጠሙ። አይምሯችንም ጎሰቆለ፣ ፍትወታት፣ እኩያት፣ ኃጣውእ፣ ርኩሳት የሚሰለጥኑበት ሆነ። ስጋችን ደዌ የሰለጠነበት ተቀበረ። ነፍሳችንና መንፈሳችን ደግሞ ርሂቅም እግዚአብሔር፣ ከእግዚአብሔር መራቅ አገኛል። ሞታ ለነፍስ ርሂቅም እግዚአብሔር ይላሉ ሊቃውንት።
የነፍስ ሞቷ ከእግዚአብሔር መለየቷ ነው። ስለዚህ የነፍስ ሞት የአይምሮ ሞት የማንነት ሞት አግኝቶን ነበረ። ለምን? ያ የመርገም ቀንበር ተጭኖን ነበርና። ይህንን መርገምን ቀንበር ሲለው ማን ሆኖ ይገኛል? ቅዱስ ጳውሎስ ገላትያ ምዕራፍ 5 ቁጥር 1 ላይ ሲናገር ኢትሁር ውስተ አርዑተ ቅንየ ክርስቶስ መጥቶ ነፃ አውጥቶናልና እስመ ለግእዛን ተጸዋዕክሙ ለነፃነት ተጠርታችኋልና ዳግመኛ ወደ ባርነት ቀንበር አትሂዱ ይላል። ክርስቶስ ለነፃነት ጠርቶልናልና ዳግመኛ ወደ ባርነት ቀንበር አትሂዱ ብሎ መርገምን ቀንበር ሲለው ይገኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ ሲናገር ንዑ ኀቤ አንትሙ ሥሩሃን ወክቡዳነ ጾር እናንተ ሸክም የከበዳችሁ ደካሞች ወደ እኔ ኑ ሲል ይገኛል። እናንተ ሸክም የከበዳችሁ ደካሞች ወደ እኔ ኑ። ሸክም ብሎ የጠራቸው እዚህ ውስጥ መርገምና ጣዖት አምልኮ ናቸው ብሎ ቅዱስ ቄርሎስ ይተረጉማቸዋል። ሸክም ጌታ ሸክም የከበዳችሁ ሲል ምን ማለት ነው? መርገም ነው። እርግማን የከበዳችሁ በሰው ልጆች የነበሩ ሸክሞች ነበሩ። እነዚህ ሸክሞች ምንድን ናቸው? የኃጢአት ሸክም፣ የእርግማን ሸክም እና የፍዳ ሸክም ናቸው፣ ወይም የሞት ሸክም ማለት ነው። እነዚህ ሸክሞች ነበሩብን። ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ላይ ነሳ ደዌነ ወጾረ ሕማመነ ሲል ደዌያችንን ተሸከመ ሲል እነዚህን ሸክሞች እሱ ቤዛ ሆኖ አራቀልን ማለት ነው። ስለዚህ ቅድመት ዲበ መትከፍቱ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አለቅነት በጫንቃው ላይ አለ ስለሚል የእሱ ትከሻ ብቻ የሚችላቸው ሸክሞች ነበሩ። እነዚህ ሸክሞቻችን ማንም ፍጡር ሊሸከማቸው የማይችሉ ሸክሞች ናቸው። አለቅነት በጫንቃው ላይ ያለ ግን ዘስልጣኑ ዲበ መትከፍቱ ብለው አባቶቻችን ደግሞ በአመክንዮ ሐዋርያት ተርጉመውታል። ዘስልጣኑ ዲበ መትከፍቱ አለቅነት በጫንቃው ላይ ነው ማለት ስልጣን የባህሪው ነው ማለት ነው። እሱ የፈረደብንን እሱ ካላነሳው ማንም ሊያነሳልን አይችልም ነበር። ስለዚህ እሱ እንደፈረደብን እሱ ካሳ ሆኖ እሱ አስታራቂ ሆኖ እሱ ዳኛ ሆኖ ሊያነሳልን ክርስቶስ ወደዚህ ዓለም መጣ። ይህንን ሸክም ብሎታል። ስለዚህ አይሁድን የመስዋዕት ሸክም ነበረባቸው። ጠዋት አንድ በግ፣ ማታ አንድ በግ፣ ጊደር፣ ወይፈን፣ የመባቻ የሚል ሸክም ነበረባቸው። አሕዛብ ደግሞ ልጆቻቸውን የሚያሳርድ የጣዖት አምልኮ ሸክም ነበረባቸው። አሁን ይሄ ሸክም ያለባችሁ ተውት፣ ኑና ልጅ ረዱልኝ አልል፣ በግ ረዱልኝ አልል፣ እኔ ታርጄ የማድን ቀላል ሸክም እኔ ያለውላችሁ ብሎ ወደዚህ መጣ። ከዛ ምን አለ? ንሥኡ አርዑቴ በላዕሌክሙ የኔን ቀንበር በላያችሁ ላይ ተሸከሙ እስመ አርዑቴኒ ሰናይ መጾሬኒ ቀሊል ሸክሜ ቀላል ቀንበሬም ልዝብ ነውና ይላል። ቀንበሬ ልዝብ ነው ያላት ወንጌልን ነው። የእሱ ወንጌል የአሕዛብ ወንጌል ልጅ አርዳችሁ ዳኑ ነው የምትለው። የአሕዛብ ሕግ ጣዖታት፣ አጋንንት በጣዖታት እያደሩ ልጆቻቸውን ያሳርዷቸው ነበረ። የአይሁድ የሕግ ደግሞ በግ ወይፈን ብታጣ ደግሞ ርግብ ብታጣ ስንዴ እያለች የምታደይ ሸክም ነበረች። ክርስቶስ ግን ስጋውን ሰጥቶ የሚያድን ቀላል ሸክም ሆኖ መጣ። ስለዚህ መጾር ቀሊል አርዑት ሰናይ ውእቱ ኢየሱስ ክርስቶስ ይላል አባ ጊዮርጊስ በሰዓታቱ ሲናገር። ቀላል ሸክም ልዝብ ቀንበር ኢየሱስ ክርስቶስ ነው ይላል። ስለዚህ ቀንበር ያልተሸከመችው ጊደር ባልናት ጊዜ ድንግል ማርያምን ምን ማለታችን ይመስላችኋል? በሉ እንጂ ምን ማለት ይመስላችኋል? ቀንበር ምንድን ነው ነበር ያልኳችሁ? መርገም ነው። ቀንበር ያልተሸከመችው ጊደር ስንላት እመቤታችን ምን ማለታችን ነው? በሉ እንጂ እንደዚህ ብሎ ፍልሰታ እያሉ መጾም ብቻ እኮ አይደለም። ይህንን እያወቁ መጾም አውቋችሁ ስትጾሙ ለልጆቻችሁ ታስተምራላችሁ፣ ሃይማኖት ይጸናላችኋል፣ በረከት ይጨምራል። አውቆ ነው መጾም፣ ዝም ብሎ አይደለም። ቀንበር ያልተሸከመች ባልናት ጊዜ ምን ማለታችን ነው? እርግማን የሌለባት ማለታችን። እርግማን የሌለባት ማለታችን